Emmanuel. Matthew 1:23. Behold, a virgin shall be with child, and bear a son, and they shall call his name. The man of God Emmanuel gave prophecy on the 17th of March 2025 about Christ Army Church. Let us listen to the prophecy. You are blessed. በነብዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በዛሬው ዕለት በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል መታገዱ ተሰምቷል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልን ባወጣው መግለጫ እንዲህ ሲል አስነብቧል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 ላይ የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ ከሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደር መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙልን በግልባጭ ተመዝግቦላቸዋል ሲል የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። ስለ ክራይስት አርሚ ቤተክርስቲያን ንጸልይ ሰብ ንኸይመጽ ዝስራሕ ኩሉ ፈርስ ስለዚህ ስለ ክራይስት አርሚ ቤተክርስቲያን አጸብቀና ንጸልይ ምክንያቱ አክቹሊ ሰብ ንኸይመጽ ዝገብሮ ብዙሕ ሜላታት አለ ሰብ ንኸይመጽ ሰብ ንኸይባረኽ ሁሉ አውጽይ ነገርኔ ግን ንጸልይ አሜን ኢየሱስ ዘላለም ጎይታይ ንጸልይ አጸብቀና አብቀን ጎይታ ሆይና ንጸልይ ምክንያቱ ኩላተን አብያተ ቤተክርስቲያን ይምልከታና Yes, you are seeing what is happening. This doesn't mean one is wrong and the other is right, but we all must help in our weaknesses time. People of God, let's watch and pray. Let us also support Christ Army Church with our prayers. You are blessed. Shalom.